ቡና ስንት ብር ነው? 20 ብር። ስኳርስ? ነፃ ነው። 3 ኪሎ ስኳር ትሰጪኝ? ምንድነው ይሄ? ለምን ከኔ ጋር አትለምንም? ህይወቱ አሳካውት የሚሉት ትልቁ ስኬት ምንድነው ጋሼ? መስለኛል የዛሬ 50 ዓመት በፊት ከሚስቴ ጋር ተከራክረን ማሸነፌ ነው። ኢትዮጵያ ውስጥ መኖር ተስማምቶኳል? ኢትዮጵያ ራሱ ቢመቻት ከኢትዮጵያ ትወጣለች። ይሄ መነጽር ስንት ነው? 3000 ብር ነው ጋሼ። እንዴ ምን ነው? የሀገራችንንና የአቢቹን መጨረሻ ያሳየኛል እንዴ እኔ ልጅ? ምርጥ የትዳር ምክሮት ምንድነው ማማ? የወንድ ጓደኛሽ ወጪሽን ሙሉ መሸፈን ካልቻለ ሌላ ወንድ ጋር መሄድ ሳይሆን ስራ ወደ መፈለግ ነው መሄድ ያለብሽ። ጋሼ ትላንት ሚሊኒየም አዳራሽ ተቃጠለ። ምክንያቱን ያውቃሉ ወይ? ያው እስቲፎ እያቀረበ ነበር። የኔ ቆንጆ አንድ ጥያቄ ልጠይቅሽ። ፍቅረኛሽ ምን ያህል ነው የምትወጂው? ከገንዘብ በላይ ነው የምወደው። አቦ አሰክሽኝ። ይሄን መንዳት ይችላሉ? በጣም ቀላል ነው። ለምንድን ነው የምትፈሩኝ? እኔ እኮ ሰው በላ አይደለሁም። እንጀራና ሽሮ ብቻ ነው የምበላው። እናንተ ሰዎች በጣም ድራማዊ ናችሁ። ምን ያደርግልናል? ማደሬ ነው የገንዘብ ብዛት። ማደሬ ነው ኧረ ገንዘብ በዛ። ማደሬ ነው ኧረ ብር በዛ። ማደሬ ነው ማደሬ ነው በአብዛኛው ጊዜ አይፎን ያላቸው ሰዎች አይፎን ተጠቃሚ መሆናቸውን ሊነግሩን ይሞክራሉ። ለምሳሌ የኔ ስልክ አይፎን ነው። የምርጫው አሸናፊ ከሆኑ ለኢትዮጵያ ሕዝብ ምን ያደርጋሉ? ሁሉንም ኢትዮጵያውያን በአንድ ግዙፍ አውሮፕላን ጭኜ ወደ አሜሪካ ወስዳቸዋለሁ። እኔ ዋካ ዋካ ነኝ። ፎሎ አርጉ። ግን የኔ ኤምስ ወይ ቂጥ ቢኖረን ፎሎ ታረጉኝ ነበር። አይ ሀበሻ ግን ፎሎ ካረጋችሁኝ በነጸጻ ማስታወቂያ ስራላችኋለሁ። ሴቶች ለምንድን ነው አንተን የሚወዱት? እኔ ሀብታም ስለሆንኩኝ ነው። ሴቶች ደግሞ ሁሌም ገንዘብ ይወዳሉ። እስቲ እንግዲኛ አለጻ ብዙ ገንዘብ አግኝተሃል አለ። እንዴት ሆነ? እኔ እውነተኛ ነጋዴ ነኝ። የበረዶ እንጀራ ነው ያሳደገኝ። ቤተሰቦቼ እንግዲህ አዲስ አበባ ገብቻለሁ። እንደምታዩት ከተማው ግም ነው። ህዝቡም እንዳለ የቀነጨረ ነው የሚመስለው። ኮየ ወረዳ ኮየ አቦ ወዴት ነህ? ኮየ ወይኔ በላቸው። ስልኬን በሉኝ። አባት ስልክ ይዘሃል? አንዴ ስልኬ ላይ ደውልልኝ። ሂድ ሌባ አጭበርባራ ልትበላኝ ነው። ጨጓራችሁ ነዶ አንጀታችሁ እንዲያርጽ፣ ጉበታችሁ አልቆ እድሜያችሁ እንዲያጥር፣ ሲጋራ አታጭሱ፣ መጠጥ አትቅመሱ። ይህችን የኔን ሚስት ለአንድ ቀን ተዋሱ። አንዲት ሴት ወለል እያጸዳች እያለ ባሏ በጫማው ስለረገጠባት ብቻ እንደገደለችው የሚገልጽ ዘገባ ደርሶናል። ሴትዮዋ በቁጥር ስር ውለዋል። ገና ወለሉ እስኪደርቅ እየጠበቅን ነው። ዛሬ ዴት ነበረኝ እዚች ካፌ ውስጥ። ቺኳ ገን ቆየች፣ ሳትቀጣኝ አልቀረችም። ስልክ አታነሳም፣ ቀጣችኝ ማለት ነው። ወይኔ ሰውየው። ይሄ ቡና በጣም ከባድ ነው። የጫት ዱቄት ነስነስ አድርገውበታል መሰለኝ። ወንድም ትንሽ ጠጋ ብትልልኝ፣ ቦታው ጠበበኝ እኮ። ምን አባክ ነው የምትለው? ከደበረህ መውረድ ትችላለህ። ስልኬ የት አለ? የለም። ስልኬን ተበላው። ሲተሻሸኝ ታቆይ ነበር። ይሄ ጥላ ቢስ። ምንም ነገር መፍራት የለብንም። በድፍረት አንድ ላይ መቆም አለብን። Give me your stuff. What you got? እማይድረሽ